የኦንላይን ቢዝነስ እንደሚባለው ሀብታም ያደርጋል? ከሆነስ እንዴት? ሰላም እንደምን አላችሁ ውድ ስለ ወጣቶች የዩቲዩብ ቻናል ተከታታዮቻችን። በኦንላይን ቢዝነስ እንዴት በአጭር ጊዜ ውስጥ ማደግ እንደምንችል በዛሬው ቪዲዮአችን እጠቁማችኋለሁ። እስከ መጨረሻው ተከታተሉ። በዛሬው ቪዲዮአችን ላይ አብዛኛውን ሰው ወደ ሀብት ማማ እየሰቀለ የሚገኘውን የኦንላይን ቢዝነስ እናያለን። አሁን ባለንበት በዚህ የውድድር ዘመን ውድድሩን ፈርተን የምናይ ሰዎች ሲያልፍብን ደፍረውና ቻሌንጁን ተቋቁሞ ደግሞ ወደ ውድድር ውስጥ የገቡ ሰዎች ሲያልፍላቸው ማየት የተለመደ ሆኗል። ለዚህም ነው ደፍረን ወደ እንደዚህ አይነት ውድድሮች በመግባት ህይወታችንን መቀየርና መለወጥ ያለብን። በዚህ ሰዓት ደግሞ የአብዛኛውን ሰው ህይወት እየቀየረ የሚገኘው የፎሬክስ ትሬዲንግ ነው። የፎሬክስ ትሬዲንግ አብዛኛውን ሰዎች እንደሚያወሩለት ከባድ የኦንላይን ቢዝነስ አይደለም። ነገር ግን ነገሩን ከባድም ሆነ ቀላል ማድረግ የምንችለው እኛው ራሳችን ነን። ፎሬክስ ትሬዲንግን ልክ በምንጀምርበት ወቅት በቂ የሆነ ጊዜና በቂ የሆነ ትኩረት የምንሰጠው ከሆነ በአጭር ጊዜ ውስጥ ትርፋማ ሊያደርገን የሚችል የኦንላይን ቢዝነስ አይነት ነው። ይህንንም ቢዝነስ ደግሞ ቀለል የሚያደርግልን ነገር እጃችን ላይ በሚገኘው የአንድሮይድ ስልክ መስራት መቻላችን ነው። ማንኛውም ሰው የፎሬክስ ትሬዲንግን መጀመር ቢፈልግ እጁ ላይ በሚገኘው የአንድሮይድ ስልክ መጀመር ይችላል ማለት ነው። ፎሬክስን እንዴት መጀመር እንችላለን ለምትሉ ሰዎች እዚሁ ዩቲዩብ ላይ በጣም በብዙ ሰዎች የተሰሩ ሙሉ የፎሬክስ ኮርሶች ስላሉ እነሱን ሰርች በማድረግ ማየት ትችላላችሁ። ከቅርብ ጊዜ ወዲህም በሀገራችን ውጤታማ በሆኑ የፎሬክስ ትሬደሮች ይህ ኮርስ መሰጠት ጀምሯል። ስለዚህ እናንተም ዛሬ ነገ ሳትሉ የፎሬክስ ትሬዲንግ ኦንላይን ኮርስ መንቶችን ሰርች በማድረግ ተቀላቅላችሁ እንድትጀምሩ እመክራችኋለሁ። እርግጥ ነው ደግሞ ስለ ፎሬክስ አንዳንድ መጥፎ ነገሮች ልትሰሙ ትችላላችሁ። ከነዛም ውስጥ አንዱ ቁማር ነው። ፎሬክስ ከባዕድ አምልኮ ጋር ምናምን የሚገናኝ ነገር ነው የሚባሉ ነገሮችን ልትሰሙ ትችላላችሁ። ነገር ግን እነዚህ በጠቅላላ ውሸቶች ናቸው። ፎሬክስ በአጭሩ በሁለት ከረንሲ ፔሮች የሚደረግ ውድድር ማለት ነው። ይህም በሌላ አማርኛ ወይም ቀለል ስናደርገው አንድን ነገር ከአንድ ነገር ይበልጣል ወይም ያንሳል እያለን ግምታችንን የምናስቀምጥበት የኦንላይን ቢዝነስ የፕላትፎርም አይነት ነው። ስለዚህም እንደዚህ አይነት አላስፈላጊ የሆኑ ኮሜንቶች ወደ እናንተ በሚደርሱበት ጊዜ እነዛን ኮሜንቶች ወደ ጎን በመተው ወደ እንደዚህ አይነት የኦንላይን ቢዝነስ ፕላትፎርሞች እንድትቀላቀሉ እጋብዛችኋለሁ። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ይችላሉ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ።